ኤፍኤል ስቱዲዮ ለመማር እየሞከራችሁ ከሆነ ምናልባትም ግራ እያጋባችሁ ካለው ነገር ውስጥ አንዱ ሚክሰር ሊሆን ይችላል። የተለያዩ ነገሮችን ልታዩት ትችላላችሁ። ለምሳሌ ቻናሎችን፣ ኢንሰርቶችን፣ ሴንድ የተደረጉ ሲግናሎችን፣ ኢፌክቶችን፣ ፌደሮችን ግን እያንዳንዱን ለምን እንደምንጠቀማቸው ኮንፊውዝ ሊያደርጋችሁ ይችላል። በዚህ ቪዲዮ ሚክሰርን ከመጀመሪያው ጀምሮ እንዴት እንደሚሰራ፣ እንዴት ራውት እንደሚደረግ፣ እንዴት ኢፌክቶችን፣ ባሶችንና ሴንዶችን እንደምንጠቀም እንዲሁም ሌሎች ኢምፖርታንት ናቸው ብዬ ያሰብኳቸውን የሚክሰር ፊቸሮች አሳያችኋለሁ ማለት ነው። በዚህ ቪዲዮ መጨረሻ ሚክሰር ምን እንደሆነና እንዴት እንደምንጠቀመው ግልጽ የሆነ አንደርስታንዲንግ እንደሚኖራችሁ ተስፋ አድርጋለሁ። ስለዚህ ቀጥታ ወደ ቪዲዮ ነው። ባለፈው የሰራነው ሙዚቃ ከመስማት እንጀምራለን ማለት ነው። እንደሰማችሁት ነው። ለምሳሌ አሁን ዋቲፍ ለምሳሌ ኪኪን ፈርዘር ፕሮሰስ ማድረግ ብፈልግ፣ ለብቻው ኮንትሮል ማድረግ ብፈልግ፣ እንደፈለኩ ኢኪው ማድረግ ብፈልግ፣ ኦር ደግሞ ለምሳሌ ዋቲፍ ለምሳሌ ስኔሪ ላይ ሪቨርብ መጨመር ብፈልግ፣ ስፔስ ለመስጠት የሚሆን ይችላል። ወይም ደግሞ ሎበት ፈልጌ ስኔሪ ላይ ሪቨርብ መጨመር ብፈልግ፣ ኤንድ ዋቲፍ ለምሳሌ እነዚህን ድራም ፓርቶችን ኤቭሪ ድራም ፓርቶችን በአንድ ቮሊዩም ፌደር ሁሉንም የድራም ፓርቶችን በአንድ ቮሊዩም ፌደር መቆጣጠር ብፈልግስ? ለዚህ ነው ማለት ነው ሚክሰር ሴክሽን ያስፈልገን። እነዚህን አሁን እንዳለ ከላይ የጠቀስኩላችሁን ነገሮች ፋንክሽን ማድረግ የሚችል ሴክሽን ሚክሰር ሴክሽናችን ነው ማለት ነው። ሚክሰር ሴክሽናችን ምንድነው የሚሰራው? ሙዚቃችን ላይ የተጠቀምናቸውን እያንዳንዱን ኢንዲቪጁዋል የሙዚቃ ሳምፕሎች ሊሆኑ ይችላል፣ ኢንስትሩመንቶች ሊሆኑ ይችላል። እያንዳንዱ የተጠቀምናቸውን ሙዚቃችን ላይ የተጠቀምናቸውን እያንዳንዱን ፒሶች ፈርዘር ኮንትሮል ማድረግ ስንፈልግ፣ ፈርዘር ፕሮሰስ ማድረግ ስንፈልግ የምንጠቀመው የኤፍኤል ስቱዲዮ ሴክሽን ሚክሰር ሴክሽናችን ነው ማለት ነው። ኖርማሊ ሲግናል ፍሎም እንዴት ነው የሚሆነው? ፈርስት የመረጥናቸው ሳምፕሎች የመረጣቸው ኢንስትሩመንቶች ቻናል ራካችን ላይ ይኖራሉ። ዴን ከቻናል ራካችን ወደ ሚክሰር ኢንሰርታችን እኛ ኦዲዮን እንልክለታለን። እዚህ ጋር እየመረጥን ማለት ነው ኢንሰርቶችን። እዚህ ጋር እንደምታዩት እዚህ ጋር 1 2 3 ላይ ልከንለታል። ዴን እዚህ ሚክሰር ኢንሰርታችን ላይ የገባው ኦዲዮ ይመጣና እዚህ ጋር ኢፌክት ስሎታችን ላይ ፈርዘር ፕሮሰስ ይደረጋል። ሚንስ ለምሳሌ ኢኪው ልናደርገው እንችላለን፣ ኦር ኮምፕረስ ልናደርገው እንችላለን። የተለያዩ ፕሮሰሲንግ እኛ የፈለግነው ነገር አድርገን ዴን ፋይናሊ እዚህ ኢፌክት ስሎት ላይ ፕሮሰስ የተደረገው ኦዲዮ ሲግናል ፋይናል ዴስቲኔሽኑ የት ይሆናል ማለት ነው? ማስተር ቻናላችን ላይ ወይም ማስተር ባሳችን ላይ ይሄዳል ማለት ነው። ባጭሩ ፍሎ ይሄን የሚሆነው ማለት ነው። ሌትስ ሴይ ለምሳሌ ይሄን ኪክ ኢኪው ማድረግ ፈለኩኝ። የት ነው ሄጄ ኢኪው ማድረገው? ስለዚህ ነው ሚክሰር ያስፈልጋል። ሚክሰሪን ከፍታለሁ። ዴን እዚህ ጋር እንደምታዩት ቻናል ራክ ላይ ሳውንዱ አለ ኪኩ። ዴን ቀጥታ የት ነው እየሄደ ያለው? ማስተር ባስ ላይ ነው እየሄደ ያለው። ምክንያቱም ወደ የትኛውም ቻናል እንዲሄድ እያደረኩት ስላለ ነው። ወደ የትኛውም የሚክሰር ኢንሰርት እንዲሄድ ስላልፈቀድኩለት ማለት ነው። እዚህ ጋር ነምበር አልሰጠሁትም። ሌትስ ሴይ አንድ ቁጥር ላይ ሄድልኝ። ይኸው እዚህ ጋር እንደምታዩት ናው ወደ ሚክሰር ኢንሰርቴ ሴንድ አረኩት ማለት ነው። ሲግናልን ወይም ራውት አረኩት ማለት ነው። በተመሳሳይ መንገድ ሌሎችንም እንደዚሁ 2 ላይ 3 ላይ ባረገው ሌሎችንም በከፍታቸው ሀፕን ያደርጋል ማለት ነው። ይሄው እዚህ ጋር እንደምታዩት ሚክሰር አንድ ላይ ኦዲዮን ላኩት፣ ሴንድ አረኩት ወይም ራውት አረኩት። ዴና ኢኪው አይደል የፈለኩት፣ ኢኪው ማድረግ አይደል የፈለኩት። ኢኪው ፕለጊን ኢፌክት ስሎቴ ላይ አስገባለሁ ማለት ነው። ከዛ በኋላ ይሄው ሲግናሉ እየገባ ነው። ዴን ስለየ ፕሮሰሲንግ ማድረግ እችላለሁ ማለት ነው። እንደምታዩት ማለት ነው ኢኪው አረኩት ማለት ነው። እንደዚህ ነበር፣ እንደዚህ ማለት ነው። ዴን ይሄ ኢኪው የተደረገው ወዴት ሄዳውን ማለት ነው? ወደ እዚህ ጋር እንደምታዩት አሁን ከሚክሰር ኢንሰርታችን ቀጥታ ወደ ማስተር ባስ አይደለም የሚሄደው፣ ወደ ኢፌክት ይሄዳል። ኢፌክት የተደረገው ነው ቀጥታ ወደ ማስተር ባሳችን የሚሄደው ማለት ነው። ስለዚህ ቅድም ያልኳችሁ ሲግናል ፍሎው ይሄን ይመስላል ማለት ነው። ሚክሰር ላይ ዲቴል ከመግባታችን በፊት ሚክሰር ላይ በዋነኝነት ማወቅ ያለብን እነዚህ 3 ነገሮች አሉ። እሱ ምንድነው? መጀመሪያው ሚክሰር ኢንሰርታችን ነው። እንደምታዩት ብዙ ኢንሰርት አለን። ዴን ይሄ ኢፌክት ስሎታችን ነው። እዚህ ጋር የምታዩት በጊዜው 10 እያንዳንዱ ቻናል 10 ስሎት አለው። ዴን ሶስተኛ ደግሞ ማስተር ባሳችን ነው። ኢንሰርታችን የምንለው ምንድነው? ኢንሰርታችን ምንድነው? እያንዳንዱ ሳውንዳችን ላይቭ የምንሰማበት ቦታ ነው። እያንዳንዱን ፒስ ኦፍ ሚውዚካችንን እያንዳንዱን ሳውንዳችንን የምንሰማበት ቦታ ነው። ዴን ኢፌክት ስሎታችን ደግሞ ያንን ስፔሲፊክሊ የመረጥነውን ሳውንድ ፈርዘር ፕሮሰስ የምናደርግበት ፕሮሰሲንግ ሀፕን የሚያደርግበት ቦታ ነው። ዜን ማስተር ባሳችን ደግሞ የመጨረሻው ሚክስ የሚሄድበት ቦታ ነው ማለት ነው። ፋይናል እዚጋ
ኢንሰርቶቻችን ላይ የተጠቀምናቸው ፕሮሰሲንጎች እንዳለ አልቀው ፋይናል ሚክሱ የሚሄድበት ቦታ ማስተራችን ይባላል ማለት ነው። ዜን ሌትስ ሴ ለምሳሌ አሁን እዚህ ጋር ሁሉም ሙዚቃችንን ልከናቸዋል። ዜን እስቲ ስሙት። እንደሰማችሁት ኦልሞስት ሁሉም ሳውንድ በሚባል ደረጃ ላውድ ነው። በጣም እየጮኸ ነው የሚሰማን፣ በኩል ደረጃ ላውድ ሆኖ ነው የሚሰማን አይደለ? ለዚህ ነው እዚህ ጋር የምናያቸው ፌደሮች፣ ቮሊዩም ፌደሮች ያስፈለጉም ማለት ነው። ሶ በጣም ኢምፖርታንት የሆነውን ሞር ላውድ፣ ለስ ኢምፖርታንት የሆነ ወይም ደግሞ ፊል የሚያደርጉትን ደግሞ ቮሊዩም ባላንስ የምንሰራበት ቦታ እሱም የሚክሰር ሴክሽናችን ሮል ነው ማለት ነው። እስቲ ዝም ብለን ራፍ ሚክስ እናድርግና ወደ ኔክስት እንሄዳለን ማለት ነው። ሶ እዚህ ጋር እንደምታዩት ምንም አይነት ፕለጊን ኦልሞስት አልተጠቀምንም አይደለ? ይሄ የቀደሙ ነው። እሺ ይሄው ማጥፋት እንችላለን። ምንም አይነት ኦልሞስት እዚህ ጋር እንደምታዩት ምንም አይነት ፕለጊን አልተጠቀምንም። ጀስት ቮሊዩም ፌደራችንን ብቻ በመጠቀም ነው እስካሁን ድረስ የሰራ ነው ማለት ነው። ስለዚህ ሚክሲንግ ላይም እንደዛ ነው፣ ተመሳሳይ ነው። ምንም አይነት ፕለጊን አድ ከማድረጋችን በፊት ፈርስት ስቴፕ ቮሊዩም ባላንስ ማድረግ ነው። ኦልሬዲ ኢንሰርት ቻናላችን ላይ ያሉትን ሳውንዶች በሙሉ ፈርስት ቮሊዩም ባላንስ ብቻ በማድረግ የምንፈልገውን ሳውንድ ማምጣት ኢዝ ዘ ፈርስት ስቴፕ። ሶ ያንን እንዴት ነው የምናደርገው? እዚህ ጋር እንዳያችሁት ቮሊዩም ፌደራችንን በመጠቀም ነው ማለት ነው። ዚህም ከዚህ በኋላ የክሊፒንግ ኮንሰፕት መረዳት ነው። ሶ ለምሳሌ ኪካችንን ስማ እስቲ። እዚህ ጋር እንደምታዩት ሜትሩን እያያችሁት ነው። እዚህ ጋር ሲ የምትለው ከረንት ትራክ ማለት ነው። እዚህ ጋር እንደምታዩት ሜትሩ አረንጓዴ ላይ ነው አይደለ? which is safe። ዜን አሁን ቮሊዩሙን ለምሳሌ እየጨመርኩ ብሄድ ዜን ከዚህም በላይ በደንብ እየጨመርኩ ብሄድ ክሊፕ ወደ ማድረግ ይሄዳል ማለት ነው። ሶ ክሊፒንግ ምንድነው? ኢቭን አሁን እዚህ ጋር እንደምታዩት ምንም አይነት ፕሮሰሲንግ እያካሄድኩ አይደለም። ፕሮሰስ ስናደርግ ደግሞ ሞር ክሊፕ እያደረገ ነው የሚመጣው። ሞር በጣም ሲግናላችን ለዲስቶርሽን እየተቃረበ ነው የሚመጣው። ስለዚህ ምንጊዜም ሄድሩም መተው አለብን እዚህ ጋር። ከዚህ በኋላ እያንዳንዱ ቻናል ላይ ብዙ ፕሮሰሲንጎችን ስለምናካሄድ እያንዳንዱ ቻናል ሄድሩም መተው አለብን ማለት ነው። አሁን እዚህ ጋር ምንም አይነት ሄድሩም የለም። ኦልሞስት ቀይ እያበራ ነው which is ክሊፕ አልፏል ማለት ነው። ስለዚህ we have to make sure gain staging ላይም ፕላስ ደግሞ እንዲሁ አውትፑት ቮሊዩም ላይም we have to make sure ክሊፕ እያደረገ እንዳልሆነ ማለት ነው። ምክንያቱም ገና ብዙ ፕሮሰሲንጎችን እዛ ቻናል ላይ ልናረግ ስለምንችል ማለት ነው። ሶ ሜትሩን ማየት ይጠቅማቸዋል። ሶ በዚሁ ቮሊዩምን ካየን በቮሊዩም እና በጌን መካከል ያለውን ዲፈረንስ በዛው ብናይ አሪፍ ነው። ሶ ለምሳሌ አንድ ፕለጊን አድ እናድርግና ለምሳሌ ኪክ ስለሆነ ሌትስ ሴይ ይሄንን ፌት ኮምፕረሰር አድ አረኩኝ። ሶ እዚህ ጋር እንደምታዩት ኢንፑት የሚል አለ፣ አውትፑት የሚል አለ። ኦልሬዲ እኛ ምንም አይነት ፕለጊን አድ ሳናደርግ ቮሊዩማችንን ባላንስ አድርገናል። ነገር ግን እዚህ ጋር የምታዩት ኢንፑት ኦልሬዲ አሁን ፕሮሰስ ሊያደርገው ነው አይደለ? ኮምፕረሰር ካለን ፈርዘር የራሱ የሆነ ፕሮሰሲንግ አለው። ሶ ወደዚህ ወደ ኮምፕረሰሩ ምን ያህል ይሄኛው ሲግናል ምን ያህል ይግባ የሚለውን እዚህ ጋር ኢንፑት የሚለው ዲፋይን ያደርግልናል ማለት ነው። ዴን ፕሮሰስ ያደርገዋል፣ የገባለትን ኢንፑት ፕሮሰስ ያደርገዋል። ዴን ያ ፕሮሰስ የተደረገው ሳውንድ ደግሞ ምን ያህል ይሰማ፣ ምን ያህል ኦዲብል ይሁን የሚለውን ደግሞ እዚህ ጋር አውትፑት ላይ ነው ዲሳይድ የሚያደርግልን። ስለዚህ ምንም እዚህ ጋር ቮሊዩም ፈርስት ቮሊዩም ባላንስ ማድረግ ኢትስ በጣም ማንዳቶሪ፣ ግን እዚህ ጋም ፕለጊን አድ ባረግን ቁጥር ላውድነስ ስለሚኖር እየጨመረ የሚመጣ ነገር ስለሚኖር እዚህ ጋም ባላንስ መስራት የማይቀር ነገር መሆኑን መርሳት የለብንም ማለት ነው። ሶ በጌን እና በቮሊዩም መካከል ያለው ዲፈረንስ ኢንፑት ወይም ደግሞ ጌን ምን ያህል ሳውንድ ይግባ ነው፣ ምን ያህል ሳውንድ ወደ ፕሮሰሰሩ ይግባ ሲሆን
አውትፑት ደግሞ የምንለው ነገር ወይም ደግሞ ቮሊዩም የምንለው ነገር ደግሞ ምን ያህል ያ ፕሮሰስ የተደረገው ሳውንድ ኦዲብል ይሁን ምን ያህል ይሰማ የሚለውን አይደንቲፋይ ያደርግልናል ማለት ነው። ኔክስት ማወቅ ያለብን ነገር ምንድነው? እዚህ ጋር የምናየውን የኢፌክት ስሎት ፈንክሽን አንደርስታንድ ማድረግ ነው። ሶ ኤፍኤል ስቱዲዮ ላይ ወደ ታች በሄድን ላይክ ሲግናል ፍሎ የሚሄደው ወደ ታች ነው። ሶ እንዴት ነው? ለምሳሌ እዚህ ጋር አንድ ፕለጊን ኢንሰርት ባረግ እንደፈለግኩኝ ማኒፑሌት ባረገው የተለያዩ ኪዎችን ባረግ ቴን እንደገና ደግሞ ኮምፕረሰር ብጠቀም ሌት ሴ ለምሳሌ ኮምፕረሰር ብጠቀም ሶ እንዴት ነው ሲግናሉ የሚሄደው ወደ ታች ነው የሚሄደው ማለት ነው። ኦርደሩን ላይክ አይስትም ማለት ነው። ወደ ታች ነው ከአንድ ወደ 10 ነው ኦዲዮ እያለፈ የሚሄደው ማለት። ስለዚህ ኮምፕረሰር ላይ የሚደርሰው ኦልሬዲ ከት የተደረገው ኦዲዮ ሲግናል ይሆናል ማለት ነው። እዚህ ጋር እንደምታዩት ሶ ያንን ሚስ ማድረግ የለባቸውም። ሌላ ለምሳሌ እስቲ ሪቨርብ አድ እናድርግበት እዚህ ላይ ሶ እንዳያችሁት ነው ሚክሰር ኢንሰርታችን ላይ የተቀበልነው ከቻናል ራክ ወደ ሚክሰር ኢንሰርታችን ላይ የተቀበልነውን ኦዲዮ ሲግናል እዚህ ኢፌክት ስሎታችን ላይ መተን ይኸው እዚህ ጋር እንደምታዩት የተወሰነ ፕሮሰስ አድርገ ነው ያ ፕሮሰስ የተደረገው ድምጽ ወደ ማስተር ባሳችን እየሄደ እያያችሁት ነው ማለት ነው። ይሄ ዝም ብለ ዲሞንስትሬሽን ነው፣ ኤግዛምፕል ነው፣ ሀሳቡን አንደርስታንድ እንድታደርጉት ማለት ነው። ሶ በዚሁ ተመሳሳይ ሀሳብ ለምሳሌ የቅድሙን እዚህ ስኔር ላይ አድ ያደረግነውን ሪቨርብ ለብቻው እስቲ በሴንድ ደግሞ ስናደርግ አሁን ዲስ ኢዝ ኢንሰርት በኢንሰርት እና በሴንድ መካከል ያለውን ዲፈረንስ አንደርስታንድ እንድታደርጉት ሞር እዚህ ጋር ኦልሬዲ ኢንሰርት ነው ያደረግነው ስኔር ቻናሉ ላይ ይሄንን ሪቨርብ ኢንሰርት አደረኩኝ ነው የምንለው። በሴንድ መልክ ደግሞ ራሱን ተመሳሳይ አይነት አውትካም ማግኘት ይችላሉ። ለምሳሌ ይሄን እንደልተውና ስኔሩን እየሰማን ነው እዚህ ጋር። ሶ ይሄንን ስኔር ሌትስ ሴ ለምሳሌ ያልተጠቀምንበት ቻናል ላይ ሄደን ለምሳሌ ይሄን ቻናል ሰፓሬት እናድርገውና ወደዚህ ቻናል ልኬ ቴን ሪቨርቡን የዚህ መቆጣጠር ነው የፈለኩት። ሶ ፈርስት ምንድነው ማድረገው ይሄንን ሌትስ ሴ ሪቨርብ ነው ብለው ከለር እንስተው ለመለየት እንዲመቸን እንደምታዩት ዴን ይሄ ወደ ማስተር ቻናል የተላከ ነው። ኢትስ ኦኬ። ይሄ ስኔር ግን ወዴት ነው የተላከው? ወደ ድራም ባሳችን ነው። እሱን እንዳትረሱ። ሶ ምንድነው የምናደርገው? ፈርስት እዚህ ጋር ሪቨርባችንን አድ እናደርጋለን። ይሄን ማለት ሶ የምንፈልገው እዚህ ጋር 100% ዌት ነው፣ ድራይ ሳይሆን 100% ዌት የሆነ ሲግናል ነው የምንፈልገው። ሶ ድራይ እና ዌት ዲፈረንሱ ምንድነው እናየዋለን፣ ኔክስት ቪዲዮስ ላይ እናየዋለን። ሶ ስኔራችንን ሰሌክት እናደርጋለን። ዴን ስኔሩን መላክ ወደ ፈለግንበት ወይም ሴንድ ማድረግ ወደ ፈለግንበት ቻናል ራይት ክሊክ እናደርግና እዚህ ጋር ሳይድ ቼን እናደርገዋለን ማለት ነው። ሶ ይሄ ስኔር ሲግናል ወደ ሪቨርቡ ሴንድ ተደርጓል ማለት ነው። ዴን ምን ያህል አማውንት ሪቨርብ ይኖረውን የሚለው ደግሞ ዲሳይድ የምናደርገው እዚህ ጋር እዚህ ሲጨምረው ይታያችኋል። ሶ እሷን አማውንት እዚህ ጋር እንደምታዩት እዚህ ጋር ለማየት ሞክሩ። ሲጨምረው ምን ያህል አማውንት እየጨመርኩ እንደሆነ ያሳየኛል። ሶ እዛ ላይ እንደምጨምረው አማውንት ይወሰናል ማለት ነው የሪቨርብ ኢፌክቱ የሚሆነው ማለት ነው። ሶ ይሄ በሴንድ አማካኝነት ያመጣ ነው የሪቨርብ ኢፌክት ነው ማለት ነው። ሶ በኢንሰርት ማግኘት እንችላለን፣ በሴንድ መልክ ማግኘት እንችላለን ማለት ነው። ሶ ልዩነቱን አንደርስታንድ አድርጉት። ሶ ኔክስት ምንድነው ሁሉም ኦልሞስት ሁሉም ሴክሽን ላይ እስካሁን እያየን እንደመጣ ነው ኦርጋናይዜሽን ፓርቱ ነው። ሶ እዚህ ጋር እንደምታዩት እያንዳንዱ ኢንሰርት ላይ ወይም እያንዳንዱ ቻናል ላይ ያው የፓኒንግ ኦፕሽን አለን። ሶ ቱ ዘ ሌፍት ቻናል ነው፣ ቱ ዘ ራይት ቻናል ነው ማለት ነው። ዴን እዚች ጋር ደግሞ እንደምታዩት እዚች ጋር ደግሞ ሌላ ከባለች። ሶ እሷ ደግሞ ሞር ስቴሪዮ እና ሞኖ የሚያደርግልን ነው ማለት ነው። ሶ ወደ ቀኝ ሙሉ ለሙሉ ካደረግ ነው ሞር ቲን እየሆነ ሳውንድ ይመጣል። ወደ ግራ ካደረግነው ደግሞ ሞር ዋይደር እየሆነ ስቴሪዮ እየሆነ ይመጣል ማለት ነው። ኤቭሪ ቻናል ላይ ያንን አክሰስ ማድረግ እንችላለን። ዜን እዚህ ጋር ቅድም ሶሎ ሳረጋይታችሁኛል፣ ሚድ ሳረጋይታችሁኛል። እሱን ደግሞ ለማድረግ ሶ ራይት ክሊክ ከነካው ሶሎ ያደርግልኛል እዚህ ጋር እንደምታዩት። ኤንድ ሌፍት ክሊክ ስነካ ደግሞ ሚድ ያደርግልኛል ማለት ነው። ሌላው ነገር ኦርጋናይዜሽን ነው። ኦርጋናይዜሽን ላይ በጣም ወሳኝ በጣም ስትሪክትሊ ማየት ያለብን ነገር ነው። ከዚህ በፊት ተባብለናል። ሶ አሁን እዚህ ጋር ከለር ኮድ አላረግንም። ያው በእርግጥ ኔም አድርገናል ግን ከለር ኮድ አላረግንም። ሶ እሱን
ማድረግ መቻል አለብን ማለት ነው። ሶ ከለር እናደርጋለን። ያው ድራም ፓርት ስለሆነ ቀይ እናደርገዋለን ሁሉንም። ሶሪ ዴን እዚህ ጋር እንመጣለን። ቼንጅ ከለር እንለዋለን። ይሄው ከለር። ሶ እነዚህ ድራም ፓርቶች ናቸው ብዬ እየሰጠሁት ነው ማለት ነው። ሶ በተመሳሳይ መልኩ ሌሎችንም ማድረግ እንችላለን ማለት ነው። ሶ ከዚህ ወደዚህ ያሉት ኢንስትሩመንት ናቸው አይደለም። ሶ አንድ ቻናል መርጬ ለምሳሌ ይሄንን እንበል። ይሄንን እንደ ባስ እናድርገው፣ ለድራም እንደሰራ ነው። እዚህ ጋር ምን እንስራ እስቲ። እዚህ ጋር እንመጣለን። መጀመሪያ ኔም እንሰጠዋለን which is ኢንስትሩመንት ባስ ነው እንበል። ሶ ቤዝ ከለር ሰማያዊ እናድርገው። ሶ እነዚህንም ሁሉንም ወደ ማስተር የሚሄዱትን እናስወጣና ወዴት እንልካቸዋለን? ወደ ኢንስትሩመንት ባስ እንልካቸዋለን። ከኢንስትሩመንት ባሱ ደግሞ ወደ ማስተር ይሄዳል ማለት ነው። ሶ ይሄንንም ኔም እናድርገው። ሶ ይሄንንም ኔም እናድርገው ሜሎዲ እንበለው ለምሳሌ። ሶ ይሄ ደግሞ ዚስ ፓድ ዜን ይሄ ምንድነው? ቤዛች ሶሪ ከታድ ምክንያቱም የፈለግነው ወደ ኢንስትሩመንት ባሱ እንዲሄድ ስለሆነ ነው። ሶ እዚህ ጋር ላይ ክሊክ እናደርጋለን ክሊክ ኤቭሪቲንግ ማለት ሶ ከፈለግን ይሄን ኢንስትሩመንት ባስ ከድራም ባሱ አጠገብ ማድረግ ይችላል። ሰፓሬት ከማድረግ እንዲመቸን ማለት ነው። ሰፓሬት ነው። ሶ እዚህ ጋር ባሶች አሉ፣ እዚህ ጋር ደግሞ ቻናሎች አሉ ማለት ነው። ሶ ጋይስ የኤፍኤል ስቱዲዮ ሚክሰር በጥቂቱ ይሄን ይመስላል ማለት ነው። ሶ እያንዳንዱን ነገር ማስታወስ አይጠበቅባችሁም። ጀስት ዋናው ነገር ሚክሰር ኦርጋናይዝ ማድረግ፣ እንዴት ራውቲንግ እንደሚሰራ፣ እንዴት ሚክሰርን ተጠቅመን ሳውንዳችንን ኮንትሮል እና ፕሮሰስ ማድረግ እንደምንችል አንደርስታንድ ማድረጋችሁ ነው። ሶ ይሄ ቪዲዮ ስለ ሚክሰር ያላችሁን አንደርስታንዲንግ ከጨመረላችሁ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም አሁንም ቢሆን በዚህ ቻናል ስለ ሳውንድ እና ሳውንድ ሪሌትድ የሆኑ ቶፒኮች ዲስከስ ማድረጋችንን እንቀጥላለን። ቪዲዮን ስላያችሁ አመሰግናለሁ። በኔክስት ቪዲዮ እንገናኝ።